ውዴ ድሮ ሚስት ቀይ አልነበረች እንዴ? ነፍሷን ይማረውና ቀይ ነበረች። እኔ እኮ ታዲያ ጥቁር ነኝ። እንዴት እኔን አገባኸኝ? የሷ ሐዘን መግለጫ ነው ውዴ። ለምንድን ነው አንተ ግን ማታገባኝ? እድሜ ሄደው እኮ ሳላገባ። የኔ እህት እኔ ማግባት የምፈልገው ባለሙያ የሆነች ሴት ነው። ምን ችግር አለው? ሙያ እኮ ከዩቲዩብ እያየሁ እማራለሁ። ውይ ይቅርብኝ። ደሞ ዳታ በጠፋ ጊዜ ጾሜን ልታሳድርኝ ነው? ደንበኛችን ምን ልታዘዝ? እስቲ የሚጠጣ ነገር አምጣልኝ። ምን ይሁንልህ? ምን አለ? ውሃ፣ ወተት፣ ለስላሳ ነገሮች አሉ። እሺ ወተት አምጣልኝ። የላም ይሁንልህ ወይስ የግመል? የላም አርገው። የረጋ ነው ወይስ ትኩስ? ውይ በቃ ይቅርብኝ። አንድ ብርጭቆ ውሃ ስጠኝ። ዋው የምንጭ ይሁንልህ ወይስ የታሸገ? በቃ የታሸገ አርገው። አንተ ብርጭቆ ያስፈልግሃል ወይስ አያስፈልግህም? አንተ ቆይ ምን አባክ ነው የምትሆነው? ቆንጆ ባላለሽ ከሌለሽ ላገባሽ እፈልጋለሁኝና ድንግል ከሆንሽ። ኦ በጣም ጥሩ ነው። እኔ ባል የለኝም፣ ድንግል ነኝ። ድንግል ያከቀብዱ በምን እናውቃለን? መነኬቲ ሄደን ቼክ እናስደርገዋለን። ድንግሊ ዳናን እንጀኔ እና ምን አጣ? ደም አላየሁማ። ድሮም እኮ የደም እጥረት ነበረብኝ።